ሰላም 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 ጤና ይስጥልኝ የፌስቡክ ወዳጆቼ እንደምን አላችሁልኝ? ሁላችሁም በያላችሁበት ሰላምና ፍቅራችሁ ይብዛላችሁ። ለዛሬ ይዤላችሁ የመጣሁት እንግዲህ ከሰሞኑ አወዛጋቢ የነበረው በነጃዋር መሐመድ የተለቀቀው የኦሮሞ ቻርተር የሚል አለ። ያ ነገር በጣም ብዙዎቻችንን አወዛግቧል፣ ብዙዎቻችን ላይ ቅሬታን ፈጥሯል። ማለት ወቅቱን የጠበቀ ነው አይደለም ወይ በሚል ነው እንጂ እያንዳንዱ ኢትዮጵያ ውስጥ 85 ብሔር አለ። 85 ብሔሮች እያንዳንዳቸው የየራሳቸውን ቻርተር ይዘው ቢመጡ ምንም ችግር የለውም፣ ችግርም ሊኖረውም አይገባም። ማለት ሁሉም የብሔሩን ኢንተረስት የሚያስጠብቅ ከሆነ ማለት ነው። በአሁን ታይም ላይ ግን ባለው ሁኔታ ኢትዮጵያ ውስጥ አንድ ትልቅ ማለት ለሁላችንም ያማከለ የሽግግር መንግስት ሳይቋቋም ይህን ቀድሞ ማውጣት ለሌሎቻችን አወዛጋቢ አይደለም። አሁን ላይ ሁላችን በአንድነት በቆምንበት ታይም ላይ ኦሮሞው የኦሮሞ ቻርተር፣ አማራው የአማራ ቻርተር፣ ጉራጌው የጉራጌ ቻርተር፣ ሶማሌው የሶማሌ ቻርተር እያለ ይዞ ቢመጣ ያቺ ሀገር እንደ ሀገርነቷ የመቀጠል አዝማሚያው በጣም ያስፈራል፣ አደጋ አለው። ይሄ ነገር ከሌሎች ጋር ሳይነጋገር ያው የኦሮሞን ጥቅም ብቻ ማስጠበቅ ብሎ ትግል የለም። የአማራን ትግል ብቻ ማስጠበቅ ብሎ ጥቅም ብቻ እናስጠብቃለን ብሎ ትግል የለም። ያቺ ሀገር እንደ ሀገር እስከዛሬ የቆየችው ኦሮሚያ፣ አማራ፣ ጉራጌ ክልል ተብሎ ትግራይ ምናምን ተብሎ አለ። ያቺ ሀገር የምትታወቀው የአብሲኒያ ከዛ ሀበሻ ምድር ሲቀጣጠል ደግሞ የኢትዮጵያ ምድር ተብላ ነው። ይሄ ቅሬታ የፈጠረው ጽሁፍ ምንድን ነው? በኦሮምኛ ነበረ፣ ወደ አማርኛ መልሰነዋል። ወደ አማርኛ በሚችሉ ሰዎች ተተርጉሞ ቀርቦልናል። ከዛ ደግሞ በዶክተር አቤል ዮሴፍ፣ በዚህ አጋጣሚ በጣም ማከብራቸው ዶክተር ናቸው። ምናልባት በሆነ አጋጣሚ ያው ከደሬ ስሜታዊነት ኮንፍሊክት ውስጥ ገብተን ነበር። አሁን ግን አፕሪሼት በጣም ደስ የሚል ለዚህ ለጃዋር የሚመጥን ጽሁፍ ጽፈዋል። እንደ ሀሳብ ነው። አልተቸኮለም ወይ? ይሄ የኦሮሞ ቻርተር ትክክል ነው፣ ግን ወቅቱን የጠበቀ ነው ወይ? አሁን ላይ ያለው ሀገራችን ትልቅ አጀንዳ የራስን ህልውና በጋራ የምንጠብቅበት ነው እንጂ በተናጠል የምናደርገው ሩጫ ነገ ላይ ለሚከሰተው ነገ ላይ ለሚመጣው ነገር አደጋ አለው እና እስቲ ጽሁፎቹ ምን እንደሚል አብረን እናያለን። እስከዛ በጌታቸው ካሳ ሀገሬን አትንኳት በሚለው ተወዳጅ ሙዚቃ አፍታ ቆይታ አድርጉና ወደ ጽሁፉ እንገባለን። መልካም ቆይታ። እሺ እንትኑን እየሰማን ወደ ጽሁፉ መሄድ እንችላለን። በመጀመሪያ ደረጃ ላይ የኦሮሞ ቻርተር ከቀረበበት የጃዋር ንግግር ሚኒፖሊስ ላይ ነው መስከረም 23 ወይ ደግሞ ኦክቶበር 3 2016 ያደረገው ነው። ያው ከጽሁፉ በፊት ግን ልናመሰግናቸው የሚጋባው ስላለ ይህ የጃዋር ንግግር በጥንቃቄ ተርጉመው ያደረሱን ለአንዲት ኢትዮጵያ ህልውና የታመነ ልብ እና የጸና ዓላማ ያላቸው ብሎ የዲሞክራሲያዊት ኢትዮጵያን እንጂ መፈጠር ያለባት የኢትዮጵያ ህዝብ መከፋፈል የለበትም ብለው በታላቅ ሀገራዊ ተጋድሎ ውስጥ ያሉ የኦሮሞ ልጆች ናቸው። መጀመሪያ እነሱም በኢትዮጵያ ህዝብ ስም አመሰግናለሁ።
ቀጥሎም ሁሉም ኢትዮጵያዊ ይህን የጀዋር ንግግር እንዲያነበው ለጥፌላችኋለሁ። እኔም አሁን በድምጽ ላሰማችሁ ነው። መልካም ቆይታ። እንግዲህ አዳምጡት። የኦሮሞ ቻርተር ላይ እንግዲህ እስከ መመስረት አለበት ተብሎ ይሄ የመከፋፈል ጉዳይ አለ። አንድ ነገር እንድትረዱት የሚያስፈልገው ነገር ፍራቻ አለ። በቃ መንፈራው ነገር ነገ ላይ ሌላ ኤርትራ፣ ነገ ላይ ታላቂቷን ትግራይ፣ ነገ ላይ ታላቂቷን ኦሮሚያ፣ ነገ ላይ ታላቂቷን ኦጋዴን፣ ነገ ላይ ታላቂቷን ደቡብ እየተባባለ ከምንከፋፈል የኦሮሞ ሕዝብ ምንም ጥርጥር የለውም የራሱን ጥቅም የራሱን ኢንተረስት ማስጠበቅ አለበት። ግን በኢትዮጵያዊ ማዕቀፍ እንዲሆን በቃ ያለፈ ታሪካችንን ለመከፋፈል የሚደረግ ነገሮች አንቀበልም። የኢትዮጵያ ሕዝብ የትኛውም ዛሬ ኢህአዴግ ስም የለዋወጠው አዳማም ቢሾፍቱ ምናምን አዋሳ ምናምን ነው ለኦሮሞ ሕዝብ ያደረገው እንጂ ሌላ የተሻለ ነገር ምንም ያደረገው ነገር ለዛም ካለፈው ነገስታቶች በከፋ ሁኔታ የተጨፈጨፉበት የተገደሉበት ስርዓት ቢኖር ይሄ ነው። ሌላው የአማራው ሕዝብ ወደ 5 ሚሊዮን አማራ የት እንዳለ አይታወቅም፣ የት እንደገባም አይታወቅም። ይሄ በስታቲክስ እንግዲህ በስታቲክስ ደረጃዎች ላይ 2.5 ሚሊዮን የት እንዳለ አናውቅም። ይሄ ይጣራል የተባለበት ሁኔታ ነው ያለው እና በየትኛውም ሳይል ላይ ኢትዮጵያ ውስጥ ኦጋዴኑ ማንም ሳያውቅለት የተጨፈጨፈ ህዝብ ነው። ከዚህ ሁሉ የሚሻለን አንድ ላይ እንቆም። አሁንም ነገ ላይ እንፈራለን። ፍራቻው ስላለን ካሁኑ መነጋገር አለብን። እየተነጋገርን እየቀረፍን ሀገራችንን ሁሉና መጠበቅ የኛ ኢትዮጵያን የምንወድ ልክ አንዱ ብሔሩ እንደሚወደው ሁሉ ሀገራችንን የምንወድ ኢትዮጵያኖች አለንና እያንዳንዷን ነገር በአንክሮ እናያለን። በአንክሮ እያየን እንትን እንላለን። ይሄንን ለህዝባችን ለመግለጽ ነው። ለኛ የሚወደን ህዝብ አለ፣ የምንወደው የምናከብረው ኢትዮጵያዊ ህዝብ። ኢትዮጵያዊነቱን በጣም የሚወድ የሚያከብር አለ። ለነሱ ማድረስ አለብን። ይሄ አካሄድ እንደዚህ ነው። ምንም በግልጽነት መነጋገር ያለብን ነገር ስላለ ማለት ነው። ይሄን ጽሁፍ እናነባለን። ከዛ ደግሞ የዶክተር አቤልን መልስ ይዘን ማለት ለዚህ ጽሁፍ ምላሽ የሰጡት አለ። ወደ ጽሁፉ እንግባ። ጀዋር ምንድነው በስብሰባው ላይ የተናገረው? ይሄንን ነው። ለጊዜው ሁላችንም ስሜታዊ ነን። መለስ ብለን ስናይ በውጭ ሀገር መሰራት የሚገባቸው ሁለት ነገሮች አሉ። አንዱ የፖለቲካ ማህበረሰባችን ማለትም በየደረጃው ያሉ የፖለቲካ መሪዎቻችንና ምሁሮቻችን ሊሰባሰቡ ሊደማመጡና መግባባት ላይ ሊደርሱ ይገባቸዋል። ቀጥሎ ሀገር ቤት በመደረግ ላለው ትግል በየዘርፉ ድጋፍ ማድረግ ያስፈልጋል። ስራ እየተሰራ ነው። ይህ ስራ ተጠናክሮ መቀጠል አለበት። አንድ የፖለቲካ መሪዎቻችን የመሸምገልና የማቀራረብ ስራ ሙሉ በሙሉ ባይሳካም ጅማሮ በራሱ አንድ ነገር ነውና ተጠናክሮ መቀጠል አለበት። ነገር ግን ከፊት ለፊት ቁጭ ያላችሁ መሪዎች ቀልዱን አቁሙ። ካሁን በኋላ ቀልዱን ልናስተናግድ አንችልም። ወያኔ ህዝባችንን ገላ ይቅርታ ጠይቃን ለቅሶ ቁጭ ብለውልን እየቀለዱብን ነው። እናንተም ህዝባችንን አንድ እናደርጋለን እያላችሁ እየለያያችሁ ነው። ይህ ቀልድ ከእንግዲህ የምንቀበለው አይደለም። ቀልዱን አቁሙ። በምሁሮቻችን በኩል ስራዎቻችንን በሶስት ደረጃ ከፍለን እየሰራን ነው። አንደኛ ይህ መንግስት ሊወድቅ ነውና የሽግግር መርሃ ግብር ሊኖረን ይገባል። በዚህ ረገድ ዓለም አቀፍ የኦሮሞ የህግ ባለሙያዎች ማህበር እየሰራንበት ነው። የተለያዩ ሰነዶችን እያዘጋጁ ነው። በዚህ ወር መጨረሻ በ23 ይመስለኛል ለንደን ላይ ኮንፈረንስ ይኖረናል። እኛ ሁላችንም እንሳተፋለን፣ አብረንም እንሄዳለን ማለት ነው። የሽግግሩ ሰነድ ኦሮሚያ በሽግግር ወቅት ምን መምሰል አለባት? ምን አይነት መንግስት መገንባት ትፈልጋለች? ምን አይነት ግንኙነት ሊኖራት ይገባል? የሚለው ሁሉ ይመልሳል። ሁለተኛው በውጭ ሀገር የሚገኘው ማህበረሰብ አመራር ማለትም አመራር ስንል የማህበር የእምነት እና የተለያዩ ተቋማት ፖለቲካና ሲቪክ ሶሳይቲ መካከል መግባባት መፍጠር ነው። ሁለተኛ ትልቁ ችግራችን ልንገራችሁ። የሚሞቱት መቼም በአብዛኛው ከናንተው እኔው ነኝ ቀድሜ የምሰማውና በጣም ዘግናኝ ነው። መሞታቸው ብቻ አይደለም የሚያሳዝነው፣ የሚሞቱት መርዳት ያለመቻላችን ያሳዝናል። ለመርዳት አቅም ማጣታችን ብቻ አይደለም እንዳንረዳቸው ያደረገን። ለመርዳት የሚሆን ሀብት ኖረንም መርዳት አልቻልንም። ሰው በየቀኑ እየደወለልኝ ገንዘብ መስጠት እፈልጋለሁ፣ መኪናዬን ቤቴን ሸጬ መርዳት እፈልጋለሁ፣ እንዴት ልርዳ ብሎ ይጠይቀኛል።
እኔም አላቅም ብዬ መልሳለሁ። ምክንያቱም ይህ የሚተገበር ተቋም የለም። እኔም አላቅም ብዬ እመልሳለሁ። ምክንያቱም ይህንን የሚተገብር ተቋም የለም። አንዳንድ ነገር እዚህም ብዬ ትንንሽ ነገር አደርጋለሁ። ይህ ግን የተበታተነ ስለሆነ አንድ በናሽናል ደረጃ የተማከለ ነገር ያስፈልጋል። የኦሮሞ እርዳታ ማህበር ኦሮሞ ሪሊፍ አሶሲዬሽን ያስፈልገናል። ሌላው የዲፕሎማሲ ስራ ለጉድ እየተሰራ ነው። ኢንክሬዲብል። እኛንና አበሾችን አነጻጽራቸው ብታዩ እነሱ እንደ ኤሊ እየተንፏቀቁ ነው። እኛ ደግሞ እንደ ተኩላ ፈጥነን እየሮጥን ነው። በዚህ ልትኮሩብን ይገባል። በመሪዎቻችሁ ልትኮሩ ይገባል። በታሪካችን ውስጥ ለመጀመሪያ ጊዜ የዓለም መሪዎች እያዳመጡን ነው። በተጨማሪም ወታደራዊና ደህንነት ተቋማትን፣ ህግ አውጪዎችና ሰብአዊ መብት ተቋማትን የምናገኝበት መንገድ በደንብ እየተከፈተ ነው። ይህ ጥሩ ነው፣ ግን በቂ አይደለም። ለምን? ግራ እጅ የሚሰራው ቀኝ እጅ ካላገዘ፣ የዲፕሎማሲ ስራችንን ካላስተባበርን፣ የዲፕሎማሲ እንቅስቃሴ ካላስተባበርን፣ ስራ በአውሮፓና በአውስትራሊያ ሆነው ለሚሰሩ ኃይሎች በቂ ገንዘብ ካልተመደበ እና አሰራሩ ካልተማከለ ውጤታማ መሆን አይችልም። በለንደን ከሚዘጋጀው ሽግግር ሰነድ ቀጥሎ በአትላንታ ጆርጂያ የተጋድሏችንን 1ኛ ዓመት ላይም የኦሮሞ መሪዎች ጉባኤ ኦሮሞ ሊደርሺፕ ኮንፈረንስ ይኖረናል። በዚህ ፖለቲካ የማህበራዊና የእምነት ተቋማት መሪዎቻችን በሙሉ ይሳተፋሉ። በዚህ ጉባኤ ላይ መሰረታዊ የኦሮሞ ነጻነት ቻርተር፣ ኦሮሞ ቤዚክ ፍሪደም ቻርተር እና ለዲፕሎማሲያዊ ስራና ግብረሰናይ ተቋማት ለማግኘት መርህ የስትራቴጂ ሰነድ ይዘጋጃል። ይህ በተጨማሪ እየሰራን ነው። እኛም የምንሳተፈው በዶክተር አሰፋ ጃለታ መሪነት ተቋም እውን እንዲሆን ነው እየሰራን ነው። ዋናው ችግራችን ግን መሬት ላይ ያለው ተጨባጭ ሁኔታ በጣም በፍጥነት እየሄደ ነው። እኛ ግን መድረስ እያቃተን ነው። እናም በፍጥነት መጓዝ ያስፈልጋል። እየኮረኮራችሁ ያለች እኔ እስካሁን ያልተናገርኳት አንድ ነጥብ አለች። እስካሁን የሰራናቸው ስራዎች በሙሉ ነገ ኦሮሚያን የምናበጅባት ማለትም የኦሮሞ ነጻነትን ትግል ማለት ነው። ልክ ቤት ያለ ምሰሶ መቆም እንደማይችል፣ የሰው ልጅ ያለ አጥንት መንቀሳቀስ እንደማይችል የምንሰራቸው ስራዎች ዲፕሎማሲያዊ በል፣ የመገናኛው ስራ በል፣ የምሁራን ስራ በል ያለ ወታደራዊ ኃይል ወደፊት ሊጓዝ አይችልም። ወያኔን ጫፍ ላይ አድርሰናታል። ከፍተኛ መስዋዕትነት እየከፈልን ነው። እስከ መቼ እንሞታለን? መግደል ነው እንጂ ግን ሞትን ድል ነስተናል። ይህንን እንዳትረሱ። ንዴትና በቀላችን መወጣት ቢያቅተን በስልታዊ አካሄድ ብዙ ድሎችን አግኝተናል። ይህ ስርዓት የዛሬ 10 ዓመት ካለበት የለም። በእርግጥ የትላንቱ ቦታ ላይ አይደለንም። አዳክመን ከመሬት ማድረስ እንችላለን። ሁላችሁም መርሳት የሌለባችሁ የኦሮሞ ህዝብ ትግል ወያኔን ለመጣል አልተጀመረም። የኦሮሞ ህዝብ ትግል የነፍጠኛውን ስርዓት ለመጣል አልተጀመረም። የኦሮሞ ህዝብ ትግል ማንኛውም አይነት አፋኝ ስርዓት ገርስሶ የበለጸገችና ከራሷና ከህዝቧ ጋር የታረቀች ሰላም ሰፍኖባት መታረድ፣ ሞት፣ ስደት የሌለባትን ኦሮሚያን መገንባት ነው ግቡ። ይህንን ለማድረግ የዲፕሎማሲና የብዙሃን መገናኛ ስራ አስፈላጊ ነው። እንዲያውም በመካከላችን መከባበር ብሎም በውጭም ራሳችን ማስከበር ወሳኝ ነው። ለዚህ በደንብ የታጠቀና የተደራጀ ወታደራዊ ኃይል ያስፈልገናል። ይሄኛው ጉዳይ እንደ ሌሎች ፍርጥርጥ አድርጌ ማውራት አልፈልግም። ለአንድ ነገር ግን ራሳችሁን ማዘጋጀት አለባችሁ። የህዝባችን ትግል መቀጠል አለበት። ተቋማዊና ስልታዊ በሆነ መንገድ ህዝባችን ራሱ የመከላከል አቅም እያጎለበተ መሳሪያ እየነጠቀ እጁ እያስገባ ራሱን እያደራጀ ሄዶ የራሱን የኦሮሚያ መከላከያ ሰራዊት መገንባት ይጠበቅብናልና ይህም በአንጀባ አይሆንም፣ በጉራ ማለት ነው። ይህም በጉራ አይሆንም። ይህ ሁለት ነገር ይጠይቃል። ሀገር ውስጥም ውጭ ሀገርም ያለው አቅም ያለው ወጣታችን ወደ ትጥቅ ትግል መሄድ ይጠይቃል። ጀዋር ሴንትራል አቬን ውስጥ ቁጭ ብሎ ሰራዊቱን መገንባትና መምራት አይችልም። ወታደር በሁለት ምክንያት ይዋጋል። አንዱ አዛዡን ስለሚፈራ፣
ሁለተኛው በአዛዡ ስለሚመካ። ስለዚህ በደንብ እናስብበት። በኦሮሚያ ውስጥ ወደ 500,000 የጦር መሳሪያ አለ። ይህ ሁሉ የኛ ነው፣ በልጆቻችን እጅ ነው ያለው። ሆኖም ግን አንድ ችግር ልንገራችሁ። ይሄ የወያኔ ወታደር ከቶ መውጣት አቅቶት ይመስላችኋል? በየቀኑ ከጀነራል እስከ 10 አለቃ ያገኙኛል። እዛው ሁኑ ነው የምላቸው። የት ነው የምወስዳችሁ ታዲያ? ወጥተው እንዲያልቁ ማዘዝ አለብኝ? አላስፈላጊ መስዋዕት ማስከፈል ተገቢ አይደለም። ከኋላ ወያኔ፣ ከፊት ለፊት የኦሮሞ ወታደሮች ግድ ሆኖባቸው የሚችሉትን ወጣቱን እየገደሉ ነው። እናም ይህ ኃይል መጠለያ አግኝቶ ተመልሶ ስርዓቱን የሚዋጉበት ነገር ላይ መሰራት አለበት። ይህን ለማዘጋጀት የሚያስፈልጉት ቁሳቁስና ገንዘብ ልትዘጋጁ ይገባል ይላል የጀዋር ጽሑፍ። የጀዋር በዕለቱ ያቀረበው ጽሑፍ ላይ እንግዲህ እዚህ ላይ ያው እንደምታዩት ብዙ ነገሮች አሉ። ለዚህ የሚሆን መልስ ደግሞ ከፈረሱ በፊት ጋሪው የጀዋር መሐመድ ቻርተርን በዳሰሳ በዶክተር አቤል ዮሴፍ የተጻፈ መልስ አለ። ይሄ ምናልባት በሌላው በኢትዮጵያዊነቱ ለሚያምን ወይ ደግሞ በሌላው ሳይል ላይ ላለ ትክክለኛና ተገቢ ጥያቄ ነው። በዕለቱ በዛ ክርክር ላይ አብሮት ከነበሩ ሲያወሩ በኦሜኔል አይደለም ቢቢኤን ነው መሰለኝ ቴሌቪዥን ላይ ቀርቦ ሲያወሩት ከነበሩ ሰዎች ውስጥ አንደኛው ፕሮፌሰር ሕዝቅኤል ናቸው። ፕሮፌሰር ሕዝቅኤል ለብዙዎቻችን አጥጋቢ የሚሆን መልስ ሰጥተውናል። ምንም በሚያጠራጥር ሁኔታ ይሄ ጥያቄ ያማል። ኦሮሞ ከየት ነው ተነጠ ይሄን ጥያቄ የምትሉት ራሱ ያማል። የእሳቸው ጋር ትክክለኛውን መልሶች አግኝተናል። ጥሩ መልስ ልናገኝ አልቻልነው። ትላንትም በማንነታችን ማለት በኢትዮጵያዊነት እንዲሸማቀቅ ሆኛለሁ ብሎ ብዙም ሆድ የማይነፋ መልስ የሰጠን ጀዋር አለ። ዳሬም እዚሁ ጋር መጥቶ ጀዋር የሰጠን ነገር አለ። እኔ ጥርጣሬም በፊት ላይም ጥርጣሬ የነበረው ይሄ የውሸት እንኮኮ ይቅርብን፣ የውሸት መተዛላል አይሁን። በቃ ቱ ዘ ግራውንድ ዳሬ ላይ መሬት ላይ ቁጭ ያለች ነገር በኦሮሞና በአማራ ህዝብ መካከል አይደለም፣ በፖለቲከኞቻችን መካከል ላይ ይሰራ። ፖለቲከኞቻችን ህዝባችንን ስፔሻሊ ዳይፐር ፖለቲካው የዲያስፖራ ፖለቲካው ህዝባችንን መጠቀሚያ እያደረገው ነው። ይሄ በዚህ ወቅት ላይ ከህብረት ውጭ ምንም የሚያሻማ ነገር የለም ስንል በሚያሳዝን ሁኔታ ስለ ህብረት ሲነሳ ያማችኋል፣ ስለ አንድነት ሲነሳ ያማችኋል። ለምን አንድነትን ለምን እንፈራለን? ለምን የአማራውና የኦሮሞ ህዝብ በአንድ ሌላውም ኢትዮጵያዊ በአንድነት መቆሙ ለምንድን ነው የሚያመን? ወያኔም አይፈልግብን፣ ወያኔም ይህን ነገር አይፈልገው፣ የፖለቲካ ተቃዋሚዎቻችንም አይፈልጉት። ለምንድን ነው? ለማንኛውም እኛ እንደ ሐሳብ ደረጃ የሚመጡልን ሐሳቦች እናስተናግዳለን። እማምንባቸውን ማለት ነው። ኢቭንም እማላምንባቸውን ምን ያህል የቆቤ ጄኔሬሽን ወያኔ ተጫውቶበት ዛሬ ኢትዮጵያዊነትን ህመም፣ በሽታ፣ ተቅማጥ፣ አተት እንደሆነባቸው እናሳያለን። ብልግና የሚናገሩትን ምን ያህል ጋፕ እንዳለ እናመጣለን። በሌላውም በጽንፈኝነት በወያኔ በኩል ያሉትን ወዳደሮችና ምንም ቀፎ የሆኑትን ዘረኞችን እናሳያለን። እንደዚህም ደግሞ ለኢትዮጵያ ይበጃል፣ ለኢትዮጵያ ይሻላል ብለው የሚያስቡትን ይዘናቸው ወደ መድረክ እንመጣለን። ለዛሬ እንግዲህ ከፈረሱ በፊት ጋሪው የሚለውን የዶክተር አቤልን ጽሑፍ አነብላችኋለሁ። የዶክተር አቤል ጽሑፍ የሚለው እንደዚህ ነው። በቅርቡ በአቶ ጀዋር መሐመድ የተቀነቀነው የኦሮሞ ቻርተርና በቅርብ አትላንታ የኦሮሞ ምሁራኖች ተገናኝተው ያረቁታል የተባለው ቻርተር ምንም ሁላችንም ማድረግ የሚገባንን የማድረግ መብታችን የተጠበቀ ቢሆንም ነገሩ ወቅታዊ አይደለም የሚል መከራከሪያ ነጥብ ማንሳት እፈልጋለሁ። በእርግጥ ለነገሮቹ ቀድሞ መዘጋጀት ጠቀሜታው
እንደሚኖረው የወደፊት ባለቤት የሚሆኑት አሁን የተዘጋጁ ናቸው የሚለው የታላቁ ጥቁር አሜሪካዊ መብት ተሟጋች የማልኮም ኤክስ አባባል ያስታውሰናል። ይሁንና ለወደፊቱ መዘጋጀት ጥሩ ነው በሚል አስተሳሰብ ብቻ ለወደፊቱ መሰረት የሚሆነውን አሁን እየተደረገ ያለውን መናድ የወደፊቱን መሰረት በሌለው ላይ ለመገንባት የሚሻ ደካማ አስተሳሰብ ነው። ያለፈውን መተንተን የአሁኑንም መረዳት ለወደፊቱ ለምናደርገው ነገር ጠቀሜታ እንዳለው ይታወቃል። የትግራይ ዘራፊዎች እነሱ በሚያመቻቸው ሁኔታ ህዝቡን በመከፋፈልና በማዳከም ለዝርፊያቸው ስራቸው እንዲያመች የሰሩት የመከፋፈል ስራ ምን ያህል ሀገራችንና ወገናችንን አዳክሞ ለትግራይ ሽፍቶች ሰለባ እንዳያደርገውና ይህም ጭቆና የመረረው ህዝብ ያንን የክፍፍል ሰንሰለት በጥሶ በጋራ ለጋራ ችግሩ ቆሞ እየታገለ ያለበት ሁኔታ ነው ያለው። የትግራይ ብሔርተኞች በጥሰነዋል ያሉትን የኢትዮጵያዊነት መረብ እንደገና እየተሳሰረ ባለበትና ይህ መረብ እየተጠናከረ መጥቶ የትግራይን ሽፍቶች ጠላልፈው መረማመጃ ባሳጣበት ሁኔታ ማንኛውም ይህንን እየተጠናከረ የመጣን የትስስር መረብ ሊያዳክም የሚችል ስራ ወቅታዊ ነው ሊባል አይችልም። እንዲያውም የቆሰለውና እየተንገዳገደ ያለውን ወያኔ እንዲቆም ምርኩዝ ማቀበል ነው የሚሆነው። በእርግጥ አቶ ጀዋር ለወደፊቱ መዘጋጀት እንደሚገባ አብራርቷል። ለቻርተሩም እንደምሳሌ የተወሰዱት ሀገሮች ህንድ፣ ደቡብ አፍሪካና ቱኒዚያ ናቸው። አቶ ጀዋር የሁሉንም ሀገሮች ሁኔታ በግልጽ በመተንተን ለምን ያንን መንገድ መረጡ፣ አሁንስ ምን ይመስላሉ የሚሉትን ዝርዝር ሁኔታዎች አላስቀመጠም። ነገር ግን ያተኮረው በጋራና በስምምነት የፈጠሩትን መንግስት ሁኔታና ያም አይነት አሰራር እነሱ ሊጠቀሙበት እንደሚችሉ ጠቁሟል። ይህ በብሔር ሆነ በሃይማኖት ወይም በተለያየ ምክንያት የተከፋፈሉ ህብረተሰቦች መካከል ቢፈጠር መልካምና ሊያቀራርባቸው ይችላል እየተባለ የሚቀነቀነው በጋራ በመቀራረብ የሚፈጠር የዲሞክራሲ ስርዓት በእርግጥ በተለያዩ ሀገሮች መሰራቱ ቢታወቅም ነገሩ ግን ጉዳት ያስከተለባቸው ሀገሮች እንደ ቤሩት ያሉ እንዳሉና እየሰራባቸው ናቸው የተባሉት ከችግሩ እንዳላመረጡ መረዳት ይገባል። እዚህ ላይ የኔ ዓላማ የሚያተኩረው ይሄኛው ድምጽ ጮኋል። እሺ ለምሳሌ እዚህ ላይ የኔ ዓላማ የሚያተኩረው የነ ጃዋር ቻርተር ወቅታዊ አይደለም የሚለው ላይ ቢሆንም እነሱ ያሰቡትን ለወደፊቱ ኢትዮጵያ ሊሰራ ይችላል ብለው ያሰቡትን ሁኔታ መነካካቱ ተገቢ ነው። ለምሳሌ የረጅም ዓመት የዲሞክራሲ ባላላት ህንድን ብንመለከት ይህ በጋራና በስምምነት ብሎም በስልጣን በመጋራት የተፈጠረ ስርዓት በእውነት ህብረተሰቡ በእኩልነት እያገለገለ ነው ብሎ መጠየቅ ይገባል። ከሆነ ህንድ ውስጥ የምናየው ስልጣን መባለግ፣ በጎሳዎች መካከል የሚደረግ ጦርነት፣ የህብረተሰቡ የኑሮ ሁኔታ አለመሻሻል፣ በህብረተሰቡ መካከል የምናየው የሀብት ልዩነት፣ የሴቶች መብት አለመከበር እንዲሁም ለምን የጎሳ በእነሱ ውሃ ማረኝ በእናታችሁ በእነሱ ካስት ተብሎ የሚጠራው ልዩነት እስካሁን ሊኖር ቻለ ብዬ መጠየቅ ይገባል። ለምሳሌ አንተ ቸብል አይነካ አይጠግ የሚባለው ካስት ለምን እስካሁን ድሃና የሚናቆኑ ሆነ የሚሉትን የህንድ ችግሮች አብሮ መመልከት ተገቢ ነው። ነገር ግን የህንድ የጋራ መንግስት ፈጥረዋል በሚል ተሸፋፈነ ሁኔታ ማቀራረብ ተገቢ ያለው አይመስለኝም። ህንድም የጋራ መንግስት የፈጠሩት እያንዳንዱ ጎሳ የተለያየ ቻርተር አርቅቆና አጥብቆ ይዞ መጥቶ ሳይሆን በጋራ ተመካክረው ወጥ የሆነ ህገ መንግስት አጥብቀው ነው። ሌላው የደቡብ አፍሪካ የጋራ መንግስት አፈጣጠር ነው። ይህንንም በተመለከተ እንዲህ በግልጽ በሆነ ሁኔታ አልቀረበም። ለምን ደቡብ አፍሪካ የጋራ መንግስት ለመፍጠር ታሰበ? ያለፈና በዘረኞች የተሰሩት ግፎችን ለምን በይቅርታ እንዲታለፍ ተደረገ? የእነማን እጅ አለበት? እነማንን እንዲጠቅም ታስቦ ነው ይህ የጋራ መንግስት ደቡብ አፍሪካ ውስጥ እንዲቆም የተደረገው የሚሉትንም መመልከት ተገቢ ነው። ደቡብ አፍሪካ በአፓርታይድ ጊዜ በኢኮኖሚ በአጠቃላይ በነጮች ተይዞ ጥቁሮች ከሀይጥ ጋር እንደሚኖሩና በኢኮኖሚ ሆነ በትምህርቱ ዓለም የመሳተፍ መብታቸው ተነፍጎ ከሞቱት በላይ ነገር ግን ካሉት በታች የሆነ አሰቃቂ ኑሮ እንደሚኖሩ የታወቀ ነበር። ታዲያ
የዚህ የጋራ መንግስት በመፈጠሩ የደቡብ አፍሪካ በተለይም የጥቁሮች ሁኔታ ተቀይሯልን? እሺ ታዲያ የዚህ የጋራ መንግስት በመፈጠሩ የደቡብ አፍሪካ በተለይ የጥቁሮች ሁኔታ ተቀይሯልን? ኢኮኖሚውስ ከነጮች እጅ መውጣት ችሏልን? የሚሉትን ማገናዘብ ከጥቁሮች መካከል የትኛው ክፍል ነው ተጠቃሚ ሆነው የሚሉትን ማወቅ ተገቢ ነው። የደቡብ አፍሪካ የጋራ መንግስት እርቅ ጉዳይ ሆን ተብሎ በአሜሪካንና በእንግሊዝ የተቀነባበረ ነጮች የያዙት የኢኮኖሚ የበላይነት እንዲያጠኑ የተቀመረ ነው። ይህ ማለት ጥቁሮች ብዛታቸው ተጠቀመው ስልጣን አልባ እንዳያደርጓቸው የነጮች ሁሉና ለማስጠበቅ ሆን ተብሎ የታሰበ እንዲሆን መገንዘብ ይገባል። በኒዲያ ቱን የተቋቋመው የጋራ መንግስት ገና አዲስ ስለሆነ ብዙም ባይባልለትም ለወደፊቱም የራሱን ችግር እንደሚኖረው መገንዘብ ያስፈልጋል። በእርግጥ ሌሎች ሀገሮች ተመክሮና ሁኔታ መመልከት ለራሳችን ልናደርገው ያሰብነውን እንድንረዳ ግንዛቤ መስጠቱ አያጠራጥርም። ይሁንና ይህን ስናደርግ ደግሞ ጥልቅ የሆነ ጥናት ያለባቸውን ችግሮች ከራሳቸው ጋር ለማወዳደር መሞከር ተገቢ ነው። ነገር ግን ከሁሉ በላይ ግንዛቤ ሊሰጥበት የሚገባው የሀገራችን ተጨባጭ ሁኔታና በህዝባችን መካከል ያለው ግንኙነት ነው። በሀገራችን የብሔር ልዩነት እየተጋነኑ የቀረቡትና ብዙ ጊዜ ሆን ተብለው ቅራኔዎች እንዲሰፋና እስከ ግጭት የደረሱት ባለፈው 25 ዓመት እንደሆነ ሁላችንም የምናውቀው ነው። ይህም በወያኔ መሰሪነት እየተደረገ የቆየው ብሔሮችን የማጣላት የመከፋፈል ዋና ዓላማ ሁሉንም አዳክሞ ሀገሪቱን ለመዝረፍ የራሳቸውን የወደፊት ታላቋን ትግራይ የመገንባት ህልም ያላቸው የትግራይ ብሔርተኞች ስራ እንደሆነ ሊሰመርበት ይገባል። ዛሬ የትግራይ ብሔርተኝነት የከፋፈለ አርክመ ዘርፈ ተንኮል ህዝቡ ተረድቶና የብሔር ጥቅምን አስጠብቃለሁ በሚል ካባ የተሸፈነውን ወያኔን እርቃኑን ቀርቶ ከህዝቡ በሚደርስበት ቡጢ እየተንገዳገደ ባለበት ሁኔታና በጣጥሻው ያለው የአንድ መረብ እንደገና ተጠናክሮ ጠላልፎ እያንገዳገደው ባለው ሁኔታ አቶ ጀዋር የኦሮሞን ቻርተር እያረቀኩ ነው ብሎ ብቅ ማለቱ የኦሮሞን ህዝብ ጣፋንታ እሱና ግብረ አበሮቹ እንደሚወስኑት አድርጎ ማቅረቡ በእርግጥ ስህተት ብቻ ሳይሆን ተጨባጭ ሁኔታን አለመረዳት፣ ከህዝብ ጥቅም ይልቅ የግል ታዋቂነትን መሻት፣ በበለጠ ግን እየተጠናከረ ላለው አንድነት መረቡን የሚበጣጥስ መጋዝ ሆኖ በማገልገል እየተንገዳገደ ያለው ወያኔ ምርኩዝ ማቀበል ነው የሚሆነው። ለወደፊቱ ኢትዮጵያ ውስጥ ምን አይነት መንግስት ሊመሰረት ይችላል? እንዴትስ አብረን የጋራ መንግስት መስርተን ለጋራ ችግር በጋራ እየሰራን ሁሉም ዜጋ እንደ ዜግነቱ በእኩልነት የሚታይበት ሀገር ሊኖር ይችላል የሚለውን ጥያቄ በዝርዝር በሁሉም ወገን መመለስ ተገቢ ነው። ይህ ጥያቄ በእርግጥ ከወያኔ መውደቅ በኋላ በሚመሰረተው መንግስት በሂደት ሊመለስና መሰረት ሊያገኝ የሚችል ይሆናል። አንድ ነገር መርሳት የሌለብን ኢትዮጵያ ውስጥ የብሔር ድርጅቶች ብቻ ሳይሆን ህብረ ብሔር ድርጅቶች እንዳሉና ሁሉም የየራሳቸው የፖለቲካ አቋም ኖሯቸው የሚታገሉ ከወያኔ በኋላ በሚመሰረተው ሽግግር መንግስት ተካተው ለወደፊቱ በሀገሪቷ ሊመሰረት የሚገባና ለሁላችን ጠቃሚ ይኖረዋል የሚል ስርዓት በመመስረቱ ላይ ተሳትፎ ሊኖራቸው ይገባል። ይህ ማለት ያገባኛል የሚሉ ሁሉ የብሔር ድርጅትም ሆነ የህብረ ብሔር ድርጅቶች በተመሰረተው መንግስትም የየራሳቸው ድርሻ እንደሚኖራቸው ነው። ነገር ግን ሁሉም እንደሌለ አድርጎ ራስን ከፍ በማድረግና የህዝብ ተወካይነት በህዝብ እንደተሰጠን አድርጎ በማሰብ በማህበረሰቡ የወደፊት ሁኔታ ሊደረግ የሚገባው ይህ ነው ብሎ ማሰብ በህዝብ ላይ ንቀት ማሳደር ነው። በውጭ ዓለም ሆኖና የችግሩን ገፈት ሳይቀምሱ ከሶፋ ተቀምጦ መሆን ያለበት ይህ ነው ማለቱ ተገቢ አይሆንም። በተለይ አሁን እየተጠናከረ የመጣውን ይህ የህዝቦች የግንኙነት መረብ ለመበጣጠስ ሆን ብሎ ጠባብ ብሔርተኝነትን ማቀንቀንና የራሳችንን የክልል ካርታ አስፍቶ እንደ ወያኔ ማቅረብ በህዝቦች ላይ ንቀት ማሳደርና ከዛኛው ጎራ እሳት አይኖርም ብሎ ማሰብ ሲበዛም ቂልነት ነው የሚሆነው። ወያኔ የኢትዮጵያን ህዝብ ይሉኝታና ትዕግስት እንደ ቂልነት እንደ ፍርሃት መቁጠሩ ምን ያህል ዋጋ እያስከፈለው እንዳለ እያየን ነው። ስለዚህ በነ ጀዋር መሐመድ የሚቀነቀነውና የኦሮሚያ ክልል ተብሎ የተነደፈው ካርታ በህዝቦች ላይ ያመጣውን የመተሳሰር ክር መበጣጠስ ብቻ ሳይሆን ህዝባችንን ለቀጣይ ጦርነት
ከማይወጣበት ቅራኔ ለመጨመር ታቅዶ የተሰራ ይመስላል ይላሉ ዶክተሩ። በእውነቱ እኔም እስማማበታለሁ የዶክተሩ ሐሳብ። ሰሞኑን በአጋጣሚ ያው ጀዋር ላይ ይሄን ነገር ማንሳት ከጀመረ በኋላ ከኔ ጋር ማለት እኔ ብዙም በቃ መከታተል ጀመርኩኝ። ስከታተል አይመችም ማለት ልጁ ጥሩ ተናጋሪ ሊሆን ይችላል፣ ግን ጥሩ መሪ ነው ብዬ አላስብም። መለስ ዜናዊ ጥሩ ተናጋሪ ነበረ፣ ግን ጥሩ መሪ አልነበረም። ጀዋር አሁንም እየተጫወተበት ያለው 40 ሚሊዮን ይለናል። አሁን 40 ሚሊዮን የኦሮሞ ህዝብ አለ። በጀዋርኛ ስታይል ከሆነ ጀዋር መቼም ያነሳው ጀዋር የኢትዮጵያ በሽታ አለበት። ኢትዮጵያዊነት በጣም ከሚያማቸው ግለሰቦች ውስጥ እንደ ጀዋር የለም። ኢትዮጵያ ምን አርግቷ ሚጥሚጣ ማለት ምን አይነት ካርታ ሲጫወት ሃይማኖት የለኝም ይላል፣ ግን የሃይማኖት ቦታ ላይ ሄዶ ሲለፈልፍ አዋል። እዚህ የጎንደር ህዝብ የጎንደር ውስጥ የምታስከብረው የጎንደር ሙስሊም እኮ የኢትዮጵያን አረንጓዴ ቢጫ ቀይዋን ባንዲራ ፈትሎ በእጁ የሰራ ሙስሊም ነው። ፖለቲከኛ ከሆን ከእስልምናው ጋር ምን ግንኙነት እንዳለ እስልምና መብት ነው መከተል፣ ግን ስታን ዊደም ከነሱ ጋር መቆም ሳይሆን ራስ ማለት ነው ክርስቲያን መናገር እኛ ጋር ይናገር። እሱን ይቅርታ አልጠየቅም። በቃ በሜንጫ የሚባል በራስ አንደበት ነው ኢትዮጵያዊነቴን ጣለ ያልክ ሰው ነው። እንዴት ነው በአንተ ላይ እምነት የሚኖረን? እስቲ እንዴት ነው ብዙዎቻችን በአንተ ላይ እምነት የሚኖረን? ዛሬ ላይ ደግሞ ተመልሰን አሁን አንድ ነገር እፈራለሁ። የምፈራው ምንድነው? 5 ሚሊዮን ወያኔ 95 ሚሊዮንን ህዝብ አንቀጥቅጦ የገዛ 40 ሚሊዮናችን ስልጣን ብንይዝ ደግሞ የኢትዮጵያን ህዝብ አይደለም የአፍሪካን ህዝብ ቀጥቅጠን እንገዛለን። እንደዛ ነው ሴንሱ። ያ ከሚሆን የወያኔን እድሜ ከምናረዝም ቁጭ ተብሎ መሰራት ያለበት ነገር አለ። ቀድሞ መሰራት ያለበት እዚች ሀገር ላይ ሁሉም የነ ጀዋር ኢንተረስት አለ፣ የነ ብርሃኑ ነጋ ኢንተረስት አለ፣ የማንም ኢንተረስት አለ። የኢትዮጵያ ህዝብ ኢንተረስትን እንጠብቅ። ህዝቡ የሚለንን ነገር እንስማ እስቲ። እኔ መሪዎቻችን ሁሉ ጊዜ እንደማያችሁ ከሆነ ህዝባችሁ ይቀድማችኋል። ህዝባችን በጣም ጥሏችሁ ነው የሚሄደው። ህዝባችሁ ጥሏችሁ ነው የሚሄደው። ኢትዮጵያ ውስጥ ያለው ነባራዊ ሁኔታ ማለት ነው የኢትዮጵያ ህዝብ ከወያኔ አገዛዝ ለመውጣት የሚያደርገው ጥረት የለም። እኛ የሶፋ ላይ ታጋዮች ማለት ነው በዚህ ውጣ የምንልበት አለ። ህዝቡን እያገዝነዋል፣ እየከፋፈልነው ነው ያለው። ጅማ ውስጥ የኦሮሞ ህዝብ የኦሮሞ ተማረው ኢሊየቱ ማለት ነው ዝም ብሎ ማለት በስመ ምናምን በቃ የወጣ በኬንያ በምናምን የወጡ ሳይሆን ዩኒቨርሲቲ ውስጥ ገብተው ነገ ኢትዮጵያን ለማስተዳደር ብቃት ያላቸው ማለት ነው ብቃት ያላቸው ወያኔን ፊት ለፊት ማለት ነው እየተፋለሙ ያሉት እነ በቀለ ገርባን ብታይ ስለ ኢትዮጵያዊነቱ ብትጠይቁት፣ መራራ ጉዲናን ብትጠይቁት ኢትዮጵያ ውስጥ ኖረዋል። በቀለ ገርባም ከኖረው ኢትዮጵያ ውስጥ ስንት አመቱ ነው? መራራ ጉዲናም ከኢትዮጵያ ውስጥ አለ። ንቅንቅ የሚል ሰው አለ፣ እየታገለ ያለ ሰው ነው ኢትዮጵያዊነቱን እዚህ ግን ኢትዮጵያን ከ12 ያፍል ጥሎት ነው። ጀዋር አያውቃትም ኢትዮጵያ። ለምሳሌ ጀዋር ኢትዮጵያን የሚያውቃት የድሮ ኢትዮጵያን ነው የሚያውቃት። እሱ 12 ያፍል ሆኖ ወጥቶ ማለት ነው። እሱ በዛ ወቅት ላይ የወጣው ኢትዮጵያ ነባራዊ ሁኔታ ቢያውቀው ደስ ይለናል። ይሄንን መነጣጣል ይሄንን ባውንድ ላይ በጣም ከችኩልነት we are the same age በጣም ይሄ ማለት ከአንድ ፖለቲካ አርቆ አገር እመራለሁ ብሎ ወይ ደግሞ አክቲቪስት ነኝ ከሚል ሰው ከሌሎቹ አክቲቪስቶች ጋር ምን ያህል ተነጋግሮበት ነው? ከሌላው ራሱ አብሮት ካለው ከዶክተር እስቄል ጋር ምን ያህል ተነጋግሮበት ነው? የአንድ ዘርን የበላይነት አመጣለሁ ካል እዳው ተፈራለሁ የአማራው ህዝብ እችን ሀገር ለማቅናት ያልተሰደደበት ያልገባበት የለም። ወደ ሀረርጌ ስትሄዱ አማራ የምትሉ ክርስቲያኑን ነው። ክርስቲያን ማለት ያው አብዛኛው አማራ የክርስትና ሃይማኖት ተከታይ ስለሚመስለው የሀረርጌ ሰው ክርስቲያኑን ምንድን ነው የሚለው? አማራ ነው። ትግሬ ይሁን ኦሮሞ ይሁን ሶማሌ ይሁን አማራ ነው የሚለው። ያ ምን ያህል በብሔር ቢደራጅለት ልክ
ኢህአዴግና በ83 ላይ ኢህአዴግ ገብቶ እስከ 86 ኦነግ ነበር አለ አብረው በፍቅር ላይ በነበሩበት ታይም ላይ በአርባ ጉጉ በጨለንቆ ውስጥ በደደር በበደኑ የተፈጠረው ነገር አለ። አማራ ካርታ አውጣ ተብሎ ካርድ ማለት በፖለቲካ ፓርቲ ታቀፍ ተብሎ ነው። ከዛ የነበሩት መያር ነው የነ ፕሮፌሰር አስራት ሲቀጣጥል ደግሞ በአዴንም በለው የትኛውም ጋር በነበሩት ወቅት ላይ አማራ በዛ ጎራ ውስጥ ገብቶ ራሱን ለመጠበቅ ለምን በወቅቱ ኢትዮጵያዊነት የምታነሱት ስላልሆነ ሁሉም ጉራጌም ጉዲግ የሚባል የጉራጌ ነፃ አውጪ ግንባር እዛ ውስጥ ሌላም በቃ ሁሉም ታቅፎ ነበር። ልክ ነገሮች ሽፍት ሲያደርጉ ግን ምንድነው ነው አማራው በማንነቱ በዘሩ በዛ መታወቂያ እየተፈለገ ጭፍጭፍ ነው የተደረገ። ኤርትራኖች ምንድነው የተባለው ኢትዮጵያ ውስጥ ኤርትራ ነፃነት ከባርነት የምትደግፉ ተብሎ ኤርትራ መታወቂያ ወሰደ። ወያኔ ከእንትና ጋር ሲጣላ ከኤርትራ የኤርትራ ህዝብና የኢትዮጵያ ህዝብ አይደለም የተጣለው። ወያኔና ሻዕቢያ ሲጣሉ ይህንን ምስኪን ህዝብ አብሮ ኢትዮጵያን ያቀና ህዝብ እነ ነጋሽ ተክሊጥን የመሰሉ ምርጥ ስኮረሮች በጣም ኳስ ተጫዋች በኢትዮጵያ በ1980 ዳኙ ገላግሌ ሲል የነበረበት ደምሴ ዳምጤ ማለት ነው። በዛ ወቅት ላይ ወደ 3 አማኑኤል ምናምን ነጋሽ ተክሊጥ የሚባሉ የኤርትራ ልጆች የነበሩበት ነው። ያንን በኳስ እንኳን ታሪክ የሰሩ ልጆች ኤርትራውያን የነበሩበት ነው። ጠራርጎ ውጡ በምን በዘር ፖለቲካው ስለነበረ የአንድ ሀገር ዛሬ ላይ በጣም በሰማው ነገር የነጃዋር ፖለቲካ ውስጥ ለምንድን ነው አማራ በአማርነቱ አይቆምም? ምን ይታወቅ አማርና በአማርነቱ ሲቆምማ ኦሮሚያ ውስጥ ያለው ኢትዮጵያ ውስጥ ያለው ኦሮሞ አማራ ነገ ለመልቀም ቢያመችስ ምን ዋስትና ኑሮት ነው በአማርነቱ የሚደራጀው? ምን ዋስትና በአማርና እኔ አዝናለሁ። ሌላው አሁን ሌላ በአማርነት የቆማችሁ ድርጅቶች አላችሁ አለ አስቡበት። አማራን በአማርነታችሁ አቅፎ አማራን ማዳን ትችላላችሁ ወይ? አማራን በለው ሌላውን ብሄር የምታድኑት ሌላው ኦሮሞ ውስጥ ያለው ኦሮሚያ ውስጥ ያለው ጉራጌን በሉት ጉራጌ ያልገባበት የለም ከትግራይ ክልል ውጭ። ጉራጌ የትኛውም ሪሶርስ ያለበት ሀገር ላይ ኖሮ ይሰራል። በጣም ማዝነው ነገር ማለት ነው ነገ ተነሳ ሲባል በአማርነት ተደራጅተህ በዘር በጉራጌነት ተደራጅተህ ብትኖር ነገር ሊመጣበት ነገር ለማናችንም ማለት ነው ዋስትና የሚሆነን ኢትዮጵያዊነታችን ነው። ለኢትዮጵያዊነታችን ዋጋ ይሄ የዘር ፖለቲካ ማለት ኦሮሚያ አማራ ሞረሽ ምናምን እየተባለ ማለት ህልውና ሰው እንደ ካልቸሩ ባህል ኦሮሞነቱን ሊያከብረው ይገባል። ዜግነት ግን ማድረግ ብሔርን ዜግነት የሚያደርግ ብቻ እኔ ይከብዳል። ይሄ ማለት የዘመኑን እንትን የማይነፋ ነው። የዘመኑን የማይመጥን ነው። በቃ ኢትዮጵያዊነትን ብታፍርበት እንኳን ማለት ነው ብታፍርበት እንኳን ልታስውበው የምትፈልገውን ነገር ልታስውበው እንችላለን። ለሁላችን የምትበቃ ዛሬ ላይ እኔ የቤቴን ባንዲራ መፍጠር እችላለሁ ማለት ነው። ሺህ አይነት ባንዲራ ከሆነ የደረ ባንዲራም የቤት ውስጥ የሆነ ባንዲራ መያዝ ይችላል። 80 ሚሊዮናችንም ማለት ነው። ያ ይለያየናል። ያ የፖለቲካ የስልጣን ጥም ነው። ህዝቡ በአንድ ላይ እንቆም ሲል እዚች ጋር አንዱ ተነስቶ የምናምን ቻርተር የሽናሻ የኦሮሚያ የካምባታ የሃዲያ የምን እያለ ለመደማመጥም ራሱ ይከብዳል። በቃ እንዳይከብደን አብረን የምንኖርበትን ነገር አንድ ሀገር አለችን እስከዛሬ የምትታወቀው በቃ እኔ መታወቂያ ያለ ፓስፖርቴን ባወጣው ኢትዮጵያዊ ነው የምለው። ኢትዮጵያዊ ነው የምለው። በቃ ኢትዮጵያዊነትን ማንም ሊነጥቀኝ አይችልም። ኢትዮጵያዊ ፓስፖርት ነው ያለኝ። አንተም በኢትዮጵያዊነት ማለት ኢትዮጵያ አሁን ምንድነው አሳለም ስትጠይቁ በቃ እንደዚህ ገለመሌ ኢትዮጵያ እንደዚህ ተበድዬ ነው ወጣው ምናምን ብለህ በቃ መታወቂያን ቀዳሃል። ከዛ ለሀገር ለመግባት ብለህ ማንነትን የሸጣችሁ ናችሁ ብዙዎቻችሁ። ኢትዮጵያዊነታችን ሸጣችኋል። ኢትዮጵያዊነትን ስለሸጣችሁ ማለት ነው። አሁን ለምን አሳለም የምትጠይቅበት ኬዝ ይወስነዋል። የፖለቲካ አሳለም ተበድያለሁ ካል ወያኔ እያለ አገባ ኢትዮጵያዊነትን ከፋቅ የትኛውም ቢበጣ
ላገባ ትችላለህ። እና ኃይሉ ጎሞራው ለምሳሌ በረከተ መርገምት ምርጥ ጸሐፊ እሱ ስዊድን ውስጥ ነበረ አሳይለም የጠየቀበት ኬዝ ሌላ ነው። በየትኛውም ስርዓት ውስጥ አልገባም። በጃንሆይ ጊዜ በረከተ መርገምት ጽፎ የሚገርም ግጥም ነው። የማንበብ ልምዱ ካላችሁ በዛ ወቅት ላይ አሳይለም የጠየቀ በደርግም አልገባም፣ በወያኔም አልገባም። እና ብዙዎቻችሁ ያችን ሀገር በቃ ማለት ኢቭንም ለሌሎችም መጠቀሚያ እናድርገው። እኔ ማናችሁም በቃ እኔ ኦሮሞ ኢትዮጵያዊ መሆኑን ነው የማውቀው እንጂ ኦሮሚያ ሆኖ አላውቅም። ኦሮሚያ ክልል እንጂ ኢትዮጵያ ትግራዋን የሚባል አላውቅም። ትግራይ ክልል እንዳለ አውቃለሁ። ትግሬ ብሔር እንዳለ፣ ኦሮሞ ብሔር እንዳለ አውቃለሁ። ይሄንን 85ቱን ጉንጭ ማልፋት ነው። አማራ ከምባታ ምናምን ባባል ጉንጭ ማልፋት ነው። እስቲ ሰብሰብ በጋራ ሰው በጋራ የሚኖርበትን ነገር እናፍርሰው የምንል ከሆነ በጣም ከባድ ነው። ሌሎቻችሁም በዚህ አጋጣሚ ማለት ነው እነ ጀዋር የየራሳቸውን ቻርተር ይዘው ከመጡ ሌላ ገና 85 ቻርተር እንጠብቃለን ማለት ነው። ምንም በሌለበት ማለት ነው። ምንም በሌለበት ወያኔ እኮ አሁንም አለ እኮ ስልጣኑ ላይ ነው ያለው። በአማራውና በኦሮሞ መሃል ላይ ይሄን አይነት ነገር በዚህ ታይም ላይ መፍጠር ትልቅ በሽታ ነው። ትልቅ በሽታ ነው። በቃ ትልቅ ማለት የፖለቲካ ብስለት ማጣት ነው። ምንም ፖለቲካ እንኳን በጣም ዋይዝ ባንሆን እንኳን ፉል አይደለንም። እንድታስቡበት አሁንም ይሄ ጥርጣሬ እያለ ሌሎቹ በህብረት ገብቶ ይታገላሉ። ደዋታባውት እኮ አማራው አለ፣ ኦሮሞ፣ አማራው፣ ሶማሌ ይቀጥላል። ሲቀጣጥል ደቡብ አለ፣ ሲዳሞ አለ፣ ትግሬው አለ። ብዙ ነው ኢትዮጵያ ውስጥ ያለው። እንደው አንድ ነገር እንኳን ልንገራችሁና ተመለሱና ማለት ነው ታሪክ እንኳን የምታነቡ ከሆነ የዚያድ ባሬ ጦር ወደ ኢትዮጵያ በ1970ዎቹ ይመስለኛል ወደ ኢትዮጵያ ሲገባ በሐረርጌ ሳይድ በባሌ ገብቷል። ሁለቱም የገባባቸው ቦታዎች ማለት ነው የኦሮሞ ህዝብ ማጆሪቲ የሚኖርበት ነው። በቃ አብዛኛው የሚኖርበት ነው። ኦጋዴን ሶማሊያ ታላቂቷ ሶማሊያን እስከ አዋሽ ድረስ ነው መመስረት ያለው። በአዋሽ ድረስ ደግሞ የኦሮሞ ህዝብ አለ። በዛ ወቅት ላይ ሲጨፈጭፍ ከነበረው ሶማሌ ዚያድ ባሬ ሲጨፈጭፍ የነበረው ኦሮሞ ነው። አሁንም በጎሳ ማለት በመሬት ደረጃ ላይ የሚጣላው ሰጣ ገባው ማለት ነው ከኦሮሞ ጋር ነው። ወያኔ አዘ ኤንድ ላይ ምን ሊያደርግ እንደሚችል እንገራችሁ። ኦሮሞ አልተደራጀም፣ መሳሪያ የለውም፣ እየሞተ እየተገደለ ነው። ለኦጋዴኑ አስታጥቆት ይወጣል። በዛኛው ሳይድ እሳት፣ በየትኛውም ሳይድ እሳት ነው የሚጥለው። እስቲ ራሳችን ለምንድን ነው እኛ አንድነት የሚያምነው? አሁን ሪሶርስ ደረጃ አትጠራጠሩ። አማራው በቂ ሪሶርስ፣ ደቡብ በኢትዮጵያ ታሪክ ውስጥ ተርቦ አያውቅም። እምነግራችሁ ምስራቅ ጎጃም ደግሞ በታሪክ ውስጥ አማራ ክልል ላይ ሌላው ጋር ሊኖር ይችላል። ምስራቅ ጎጃም በታሪክ ውስጥ ተርቦ አያውቅም። ከደጀን ወጣችሁ እስከ ባህር ዳር እስክደርሱ ድረስ የጤፉን እርሻ አጨረሱትም። አማራም የራሱ ሪሶርስ ቂቃለው። ይሄ የሪሶርስ እንጠቃለን። የአያቶቻችን አጥንትና ደም ኦጋዴን ጫፍ ላይ አለ። ኤርትራ ጫፍ ላይም ነበር፣ ደቡብ ጫፍ ላይም ነበር። የነሱ መንፈስ ይወቅሰናል። እነሱ ሀገር አስረክበውን በእኛ ዘመን ላይ ሀገር የሚከፈልበት ነገር የለም። ሀገር እንድትከፋፈል አንፈልግም። ሀገራችን በአንድነቷ ነፃ የሆነ ለሁላችን የምትበቃ ሀገር እንድትኖር እንፈልጋለን። ዛት ዜት ከዛ በዘለለ ግን ይሄ እስከ መጨረሻው በቃ ኢትዮጵያዊ አንድ ሀገር አንድ ህዝብ እንዲኖረን ነው መድከም ያለብን እንጂ 80 ብሔር አለ ግን አንድ ህዝብ አልሆንም። 80 ብሔር 80 ሀገር እንዲኖረው፣ 85 ብሔር 85 ሀገር እንዲኖረው ራሱ ዓለም ካርታ ላይ እንበዛለን። ዓለም ካርታ እኮ ሌላ ሊጨመረ ከፋፍለው ልናበዛው ነው እንዴ? ኧረ ለነሱም ለጠሪዎቻችንም አናስተገር። ኢትዮጵያ ትበቃል። እነሱም ሲጠሩን ኢትዮጵያ ያምራል።
እና ለማንኛውም በጣም የፖለቲካ በሳሎች የፖለቲካ እኔ አልነዳም። እኔ አሁን ሁሉንም እቃወማለሁ። የምቃወምበት ምክንያት ምንድነው? በቃ እውነት ነው የምፈልገው። እውነት እኔ በእውነት ላይ የተገነባ ፍቅር በቃ ይጣፍጠኛል። ልዩነት እንዳለ ቢሆን እንኳን በጋራ የምንኖርበት ነገር እውነት የሚባል ነገር አለ። ኢትዮጵያ የምትባል ሀገር አለች። ያቺ እውነት ነው። በቃ እውነት ነው። ኢትዮጵያ ውስጥ 85 ብሔር አለ። ለ85 ብሔር የሚሆን የህግ ማዕቀፍ እንጂ በህግ እኩል የምንኖርለት እኩል የሚያኖረን ዲሞክራሲ ነው እንጂ ቢውልድ ማድረግ ያለበት ይሄ 85ታችንን የሚያባላ ማለት ነው። የዘረኝነት ፖለቲካ ለኢትዮጵያውያን አያስፈልገንም። ዛሬ በወያኔ ላይ ያለን ጥላቻ ዘረኛ ከፋፋይ ስለሆነ እንጂ ሌላ አለ። ወያኔን ፍቀን ወያኔ ልናመጣ ነው ማለት ነው። አሁን በዚህ አካሄድ 5 ሚሊዮን ወያኔዎች 5 ሚሊዮን ወይ 6 ሚሊዮን ከ5 ሚሊዮን ውስጥ ሁሉም አይደለም እኔ እንደምለው ነን እያላችሁ ነው። የእናንተ ጉዳይ የእናንተው ምርጫ ነው። ትግራይ ህዝብ እኛ ወያኔዎች ነን እያለ ወያኔ ማለት ትግራይ ነው እያላችሁ ነው። በቅርብም አይቻለሁ የሆነ ልጅ የሰራው 5 ሚሊዮን ወያኔ 95ቱን ያንቀጠቀጠ እርግጠኛ ሆኜ ልንገራችሁና 40 ሚሊዮኑ ደግሞ ይመጣና ማለት ነው ሌላ ወያኔ ነው የሚወለደው። ሌላ አምባገነን ነው። የዘር ፖለቲካ ነው። ለእኩልነት እንደነ ማንዴላ ማለት ነፃ የሚያወጣ ነፃነት አይደለም እየታገላችሁበት ያለው። ነፃነትን ሌላ ማለት የነበረችዋን ትንጥዬ ነገራችንን ማንነታችን የሚቀማ ትግል ነው። ያ ደግሞ በ21ኛው ክፍለ ዘመን ላይ አይጥመንም። ደሬና አይመቸው የዘር ፖለቲካ ምንም በቃ ማለት መቼም ድረስ ማለት የዘር ፖለቲካ ያንን ፕሮፌሰር ብርሃኑ ነጋ ህዝቤ ሲጨፈጨፍ የት አላችሁ ብዬ ነበረ። አሁን ምላሽ እየሰጡ ነው። ዳት ኢዝ ኢት። በጣም ደስ ብሎኛል። በትክክል ህዝባዊ ትግሉን እያቀጣጠሉ ነው። ዳት ኢዝ እነ ጀዋር የጀዋር በሽታ እኔ ማለት ነው የሰፈሬ ልጆች ማስተዳደር እችላለሁ ካልኩኝ ምንም ችግር የሰፈር ልጅ ይቀለኛል። ምንም ችግር የለም። እኔ የሆነ ጠርዝ ላይ እሱና ግን ራሴ መለካት ያለብኝ ጀዋር ኢትዮጵያን የመምራት ብቃት አለኝ ብለኝ ይሄ ሁሉ ጭቅጭቅ ትችላለህ ነበር እምለው። ኢትዮጵያን የመምራት ብቃት አለኝ ለኢትዮጵያ ህዝብ ሞቢላይዝ ማድረግ ይችላልኝ የኢትዮጵያን ህዝብ ከወያኔ ነፃ ማውጣት ይችላልኝ ብለኝ አጨብጭቤ ያ በጣም ያንግ ሊደር እየመከረንም ምን እያልንም ያሉን ችግሮች እየተወያየንም መፍታት ይችላል። እየተወያዩ ምሁራኖች እንደው እኛ እየጠቆምን እንኳን የምሁር ባልሆን እንኳን እየጠቆምን ስሜታችን ኢትዮጵያዊነቱን ይችላል። የኔ ሰፈር ብቻ ነው እኔ ከሰፈር አልወጣም ግን ከናንተ መሄድ እፈልጋለሁ። ሌላውስ አለ። ኦሮሞ ማለት ሰፊ ነው። ዋቀፌቻ አለ፣ ሙስሊም አለ፣ ክርስቲያን አለ፣ የወለጋ አለ፣ የአሩሲ አለ፣ የባሌ አለ፣ የሸዋ አለ። ብዙ ነው። የሸዋው ተዋልዷል። እነ ምኒልክን በተዋቸው እነ ራስ መኮንን በተዋቸው ከሸዋው ከኦሮሞ ከክርስቲያኑ ከአማራው ተዋልደዋል። የት ነው የሚኬደው? በኦሮሞ ቻርተር የት ነው የሚኬደው? የመከላከያ ሰራዊት ሲዋቀር ሌላውን ያላካተተ ወያኔ ጋር ችግራችን ምንድነው? ጀነራሎቹ ሁሉ ቢሰሙ አንድ ዘር ናቸው። ነገም የአንድ ዘር ፖለቲካ የሚያመጣብን ከሆነ እንፈራለን። አብረን ዛሬ ወያኔን ለማጥፋት ቆመናል። ነገ ግን ያልኩት ነገር እንዲከሰስ ስለማልፈልግ ነው። የፉገራ ፍቅር ይቆምና የእውነተኛው የአኖሌ ጡትን ተሸክመን በሌለ ምኒልክ ቆረጠ አልቆረጠ እየተባለ ማለት ነው የትላንት ታሪካችሁን አላወራረዳችሁም ብሏል አንድ ስቱፒዳውን የሆነ ቀን። እኛ አውቀን ነው እንደዛ የሚሉ አሉ። ራሱ ያ ይደብረናል። በቃ ይሄ የታሪክ ቁርሾ እያነሱ ከመበላላት ማንን ነው? እኔ እኮ ምኒልክን መቀስቀስ ከተቻለ ይቀስቀስ፣ ቀስቅሱና ጠይቁት። ምን ሊያደርግ ይችላል? ይሄ ትውልድ ያ ስህተት እንዳይደገም ነው እንጂ ማድረግ የሚችለው። ስለዛ ስህተት ምን ማድረግ ይችላል?
በቃ እኔ አንድ ነገር አሁንም ሌላ ወያኔ ለመፍጠር አልታገልም። ካለሁበት መሬት ላይ ማለት ነው ያለሁበት መሬት ሁለመን የሚያስበው እንደ ኢትዮጵያዊነት ነው። እንደ ኢትዮጵያ ነገ አምባገነን አማራ የሚል ቢመጣ ዝም አልለው። ዛሬ ወያኔ ዘረኛ ስለሆነ ነው ትግሬ ብቻ ስለሚል ነው የምቃወመው። ዘረኛ መንግስት ስለሆነ በዝባዝ ገዳይም ስለሆነ ወያኖችን የምቃወመው። ያ እንዳይፈጠር አሁንም ይሄን መልእክቴን አስተላልፋለሁ። እነ ጀዋር ተቸኩሏል። የኦሮሞ ቻርተር በአሁን ታይም ላይ ይሄ ህዝቡ መሃል ላይ ተው ምንም ችግር የለ። የኦሮሞ ህዝብ ተነስቶ ለውጥ ያምጣ። ከሌላው ህዝብ ጋር ያለው መስተጋብር ደግሞ አስቡት። ሌላውስ ጋር የሚኖረው ምንድነው? ኦሮሚያ ውስጥ ምን ያህል ህዝብ አለ? ኢትዮጵያ ውስጥ በቃ ይሄን ነገር አስቡበት። ይሄ ነገር ይታሰብበት። ይሄ በዘር ፖለቲካ ላይ ቆሞ ሌላ ታፔላ ስፔሻሊ አሁንም እንደው ሊቃኖች አላችሁ ማለት ሊቃን ብላችሁ ማለት ራሳችሁ ያንን ፖቴንሻላችሁ ምን አለበት ለኢትዮጵያ ብታደርጉት፣ ለኢትዮጵያዊነት ምን ነው ነጆሃር ይሄንን ኢነርጂያችሁ ለኢትዮጵያዊ ብታደርጉት፣ ከዘር ፖለቲካ ውስጥ ወጣችሁ ምን አለበት ይሄንን ዕውቀትና ችሎታችሁ ለኢትዮጵያ ብታደርጉትና ከወያኔ ስቃይ ይሄን ህዝብ ብገላግሉት። ዛት እዚህ እያልኳችሁ ያሉት እግዚአብሔር ኢትዮጵያን ይባርካት። ታሪካዊ በየጊዜው ታሪካዊ ጠላት የሆኑት የራሱ አብራክ የእናት ሆድ ጅንግር ነው ይፈጠራሉ። እነሱንም እንገስጥ፣ እንኮርኩም፣ መኮርኮም አለብን፣ መነጋገር አለብን። ያን ነው የምላችሁ። እግዚአብሔር ኢትዮጵያን ይባርክ። ሁላችሁም በያላችሁበት ሰላምና ፍቅራችሁ ያብዛላችሁ። ዘረኝነት ይውደም። ባባይ